ዱባይ ሄዳ የመጣችን ሴት ማመን ከባድ ነው ይባላል። ምን ታስባለህ? ሴት አይታመንም በዚህ ሰዓት። እኔ አሁን ራሴ ምስታዳም ናት። ሴቶቹ ካረገዙ በኋላ ወደ ትዳር የሚገቡት ለምን ይመስላል? ከማርገዛቸው በፊት ለምን አይጋቡ? በቁመት የምትበልጥ ሴት ማግባት ትፈልጋለህ? አዎ እሱማ በጣም ደስ ይላል። ብር አይተው ወደ ትዳር የሚገቡ ሴቶችን ምን አስተያየት አለ ለነሱ? ይብራላቸው። ሰዓታቸውን ስልክ ላይ የሚያሳልፉ ባሎች አሉ። እነሱን ምን ትመክራቸዋለህ? እሱ ትክክል አይደለም። እውነት ለመናገር ለስራ ከሆነ ጥሩ፣ ለምሳሌ ከቢሮአቸው ወይም ደግሞ ለቢዝነሳቸው የሚያደርጉትና ቤቱን የሚመሩበት ከሆነ ልትገደድ ትችላለሽ። ግን ደግሞ መሆን የነበረበት ፕራዮሪቲ መሰጠት የነበረበት ለቤተሰብ ነው። የቤተሰብ መሰረቶች፣ ንግግሮች፣ የጋራ ውይይቶች መኖር አለባቸው። እነዚህ ውይይቶች በሌሉበት የትም አይደረስም። የሚያስተላልፉት ነገር ስራ ሰርቶ የሚመልሱበትና የሚገደዱ ከሆነ የግድ ነው። እሱን መቻቻልም አለባቸው። አሊያ ግን ዝም ብሎ የሶሻል ሚዲያን እንዴት አለች ምን አለች የሚባሉ ነገሮችን ለማየት የሚሰጡት ጊዜና ረጅም ጊዜ የሚወስዱ ከሆነ ይሄ ቤተሰብን ያፈርሳል። ምክንያቱም እሷ የምትጠብቀው ነገር ነበር። ምክንያቱም አብረን እንሄድ፣ አብረን እንነጋገር፣ ስለ ልጆች ምን እናውራ፣ ብዙ ነገሮች ሊኖሩ ይችላሉ። ለሱ ነው ጊዜ መሰጠት የነበረበት ብዬ አምናለሁ። ምንድን ነበር መስፈርት ያቺ ሴት ገርልፍሬንድ እንድትሆን? ልጅ ለመውለድ ነበር ያሰብነው። ደግሞ ብር አግኝተን ቤትና የተለያየ ስራ ለመስራት ነበር መስፈርታችን። ከዛ አልፎ ተርፎ ሌላ ሀገር ነች ያለችው፣ ዱባይ ነች ያለችው። ከዱባይ ስትመጣ ብዙ አላማ ነው ያላት እና በእንደዛ ኬዝ የተጣመረ ነገር ነው ያለው። አል ተጋብተን ነበር። በሚዲያም ቢሆን በሶሻል ሚዲያ ተገናኝተናል። ለተገናኘ ነው ደግሞ ፕሮሚስ ተባብለን ነበር። ፕሮሚሳችን ያው ይቀጥላል ብዬ ነበር የገመትኩት። እስቲ ማን ያውቃል ጌታን ስራ። ወደ እግዚአብሔር ጥሩ እይታ ያላት ያ እግዚአብሔር የምታከብር፣ እግዚአብሔር የምትፈራት፣ እግዚአብሔር የምታስቀድም። እሺ ዴቲንግ ላይ መደረግ አለበት የምትለው እና ሊደረግ አይገባውም የምትለው ነገር አለ? የለም ለእንደዛ መስፈርት። እሺ ትዳር ማለት ለአንተ ምንድን ነው? እንዴት ነው ትዳርን የምታብራራው? ትዳር ማለት አይደል ነው ብቻ ከእግዚአብሔር በሰዓት የሚሰጥ ይመስላል። እሺ ብር አይተው ወደ ትዳር የሚገቡ ሴቶችን ምን አስተያየት አለ ለነሱ? ይብራላቸው። ያርግላቸው? ይብራላቸው። እሺ ወንዶችስ መልክ አይተው ወደ ትዳር የሚገቡ? እነሱም ይብራላቸው። ከ20 ዓመት በታች ነው ሪሌሽንሺፕ የሚጀምሩ ልጆችን ምን ምክር አለ ለነሱ? ሁሉም በሰዓት ሲሆን ነው። ሁሉም በጊዜ ውብ አድርጎ ሰራው አይደል የሚለው። ሁሉም በሰዓት ሲሆን ነው የሚያምረውና በሰዓት ቢሆን ነው የሚመረጠው የሚለው ነው። አሁን ላይ ብዙ ሰዎች ሴቶቹ ካረገዙ በኋላ ወደ ትዳር የሚገቡት ለምን ይመስላል? ከማርገዛቸው በፊት ለምን አይጋቡ? አይደል ነው ለምን ይሆን? አይደል ነው እሱ ጥያቄ ድገምልኝ። አሁን ላይ በጣም ብዙ ሰዎች ሴቷ ስታረግዝ ነው ወደ ትዳር የሚገቡት። ለምን ይመስልሃል? እንደዛ ነው ያለ አይደል ነው እንደዛ የሚያደርጉ ሰዎች እንደዛ ነው። እስካሁን ድረስ አርግዘውብኝ አላገባውም ነው ይመልሱት። የተሻለ ይሆናል። እድሜ የምትበልጥህን ሴት ታገባለህ? አይ ነው እንደዛማ አይሆንም። ለምን? አይ እድሜ ከፍ ያለውማ ግን ጸጋ ነው። ሆኖም ሳለ ግን በጣም ይከብዳል። በጣም ይከብድ ነገር ነው እንደዛ ነገር። ምን የምትቸገር ይመስልሃል ታላቅህን ሴት ብታገባ? ታላቅ ሴት ባገባማ አሪፍ ነው፣ ግን ትምህርት ነው። ጓደኞቼ የተለያየ ሰው ነው ማሾፍ አይቀርም፣ ያሾፉኛል። ካንተ ታላቅ ናት ምናምን የሚባል ነገር አለ። እንደዛ አይነት ኬዝ ያለ ነገር ነው። ታላቅ ሰው መሆን ማለት በራሱ ቤት ተከብሮ መኖር አለበት። ግን እኔ እንደዛ አይነት ነገር አላስብም። በቁመት የምትበልጥ ሴት ብታገባ ምን ይሰማል? ዋው እሱ ደስ ይላል። በቁመት የምትበልጥ ሴት ማግባት ትፈልጋለህ? አዎ እሱማ በጣም ደስ ይላል። ለምን? አይ የወደፊት ልጃችን ያው ቁመት አልባ እንዳይሆን እንደዛ ስለሆነ ለሴት ትክክለኛ የማግቢያ ጊዜ ያለ ብለህ ታስባለህ? እሱማ የለም። በማንኛውም ጊዜ ላይ ማግባት ትችላለች ሴት? እሱማ ትችላለች። የገዛ ጓደኛዋ ምትሸጥም ሴት አለች፣ ምትክድም ሴት አለች። ሴት አይታመንም በዚህ ሰዓት።
አይታመንም። ሴት አሁን በዚህ ሰዓት የትኛውም አይነት ሴት አግብቶ የኖረ ሰው ብቻ መታመን አለበት እንጂ ሌላ እንደዚህ መታመን የለበትም። ሚስትና ታምናት አላምናትም። ለምን? በሶሻል ሚዲያ ስለተገናኘነ። በጣም ሶሻል ሚዲያ ማለት በጣም ከባድ ነው፣ ያስቸግራል። በዚህ ኬስ አንዳንድ ሰው እዛም ሆኖ ሳለ በጣም የሚረብሽ ወንዶች አሉ። ምን እየወዱ ብራቸውን እያሳዩ ምን እየሆኑ በቃ በጣም ይከብዳል። ብቻ ከሴት ልጅ ጋር መኖር በጣም ከባድ ነው። በዚህ ወቅት በጣም ይከብዳል፣ ያስቸግራሉ ሴቶች። መፍትሄው ምን ይመስላል? መፍትሄው እሷም መታ እኔም ደግሞ እዚህ ስላለሁት እኔን ለማገኘት ከመጣች ድንገት ሰላም ከተባባለን በኋላ ያለውን ነገር በፍቅር ለማውራት በቃ በአካል ተገናኝታችሁ አታውቁም? አይ በታምር ፕሮሚስ ብቻ ነው እንጂ በአካል ተገናኝተን አናውቅም። ለዛ ነው አሁን እሷ ብትመጣ ራሱ ልትመጣ ነበር። 1 2 3 ወር ነው የቀረው። ተመጣጣች ብዬ ነው ተስፋ ማድረገው። እስክትመጣ ግን ጉጉቴ ነው። ከዛ እየጠበቅኳት ነው። በልምድ ዱባይ ሂዳ የመጣችን ሴት ማመን ከባድ ነው ይባላል። ምን ታስባለህ? እሱማ ለሌላ ሰው ነው። ለኔ በጣም ታማኝ ናት። ከማስበውም በላይ ታማኝ ናት ነው። ለምን ያው ከሌላ አንድ በኔ ጀምራለች። ፍቅር ማለት በኔ ስለጀመረች በጣም ተማመናታለሁ 100% ማለት ነው። በጣም የምታምበረበት ጉልበት አለኝ። እንደ ሌላ ሰው አይደለችም። እንደ ሌላ ሴቶች አስመሳይ ምናምን አይደለችም። ለፍቅር ጽኑ የሆነ ቦታ አላት። ለዛ ነው። እሺ ዓለም ላይ ያሉ ሚስቶችስ እየሰሙ ቢሆን ምን ትመክራቸዋለህ? በዓለም ላይ ያሉ ሚስቶች እየሰሙ ቢሆን እንግዲህ ወንድ ብቻ እና አይደለም አጥፊ፣ ሁሉ ጊዜ እሱ ነው አጥፊ ብሎ መፈረጅ ትክክል አይሆንም። ምክንያቱም ሁለቱም አንዳንድ ስትመለከቻቸው የትም እዚህም የሚረግጡ ሴቶችም ደግሞ የሉም ማለት አይደለም። ለባሏ ጊዜ ማሰጥም ልትኖር ትችላለች። ስለዚህ እሷ ብሰማ እንግዲህ እንደ አንድ ክርስቲያን መናገር የሚፈልገው አንድ ነገር ምንድነው? ባል የቤተሰብ ራስ ነው። ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ባል ደግሞ የቤተሰቡ ራስ ነው የሚባለው። ስለዚህ ባሏን ማክበር፣ ባሏን መውደድ፣ ለባሏ እሱ እንደቻላት መቻል፣ እሱ እንደሆነላት መሆን፣ መታገስ፣ ሁሉን ነገር ደግሞ ተባብሮ የሚኖሩበት ቤተሰብ ፈጥሮ መኖር እንዳለባቸው ሚስትን በዛ ልክ ማሰብ እንዳለባትና በመልካም የቤተሰብ ፍቅር መሰረት መኖር አለባቸው። በዘመን አመጣሽን ጉዳዮች ከቤተሰብ ውስጥ ያለ ማምጣት። ምክንያቱም ዘመዶች እየተመለከታችሁ ብትሆኑ ዓለም እቺ እየተወጠበጠች ያለችው አሁን ወንድና ሴት የሚባለው ነገር እየቀረ ያለበት ነው። ሌላ ዓለም ስንሰማ አሁን ግን እኛ የምናምነውና የምናስበው ባልና ሚስት የሚባሉት ወንድና ሴት ናቸው። ስለዚህ ሴትም ማግባት ያለባት ወንዱን ነው። እሱን ደግሞ መውደድ ነው። እሱን ደግሞ ማክበር ነው። ከሱ ጋር ደግሞ መኖር ነው። ማክበር ነው የሚባለው ነገር የበታች ሆና የሚባለው ነገር መምጣት አለበት እዚህ አካባቢ። ምክንያቱም የግድ እንደ አንድ ወንድ መከበር አለበት፣ እሷም መከበር አለባት በዛ ልክ ማለት ነው። ስለዚህ እሷም አክብራው አብረው መኖር የሚባለው ነገር ግን ማሰብ አለባት ብያለሁ። አታምንትም? ሜሪን የት ጥያት እንደመጣው አላውቅም። እውነት ከሷ ጋር ነበር የወጣሁት። ዛሬ የሆኑ 3 ሽማግሌ ሰዎች አግኝቼ ከነሱ ጋር እያወራ ወደዚህ መጣው። ካሜራ ኦን ማድረግ አልፈቀዱልኝም፣ ግን ብዙ ነገር አውርተናል እና ካወራነው ነገር ውስጥ አሁን ላይ ትዳር እየሰራ ያልሆነበት ምክንያት፣ ፍቺ የበዛበት ምክንያት የኢኮኖሚ ችግር ነው። ሰው ብር ስለሚቸግረው ነው ትዳሩ እየሰራ ያልሆነው። ቤት ለመከራየት ይሄን ያክል ነው፣ ለትራንስፖርት ይሄን ያክል ነው። እዚህ ላይ አስቤዛ ሲጨምርበት እንዴት ነው ሰው ለማግባት ኢንስፓየርስ የሚሆነው? እንዴት ነው በትዳሩስ ላይ የሚቆየው ነበር ያሉት። ከዛ ሌላኛው ሰው ደግሞ ከድሮ ይልቅ እኮ ዛሬ ላይ ብር ማግኘት ቀላል ነው፣ ሰው ቁጭ ብሎ ጊዜውን ሲያባክን ስለሚውል ነው እንጂ ያችስና ሜሪ ብር ማግኘት ከባድ ሆኖ አይደለም። ግን ወንዱ ተስፋ ቆርጧል። ስለዚህ ወንዱ ከመሸነፍ ማሸነፍ ብሎ ተነስቶ መታገል ነው ያለበት ስንባባል ነበር። አሁን ሜሪን አግኝቻታለሁ።